ሰላም ጋይስ እንዴት ናችሁ? ይሄ እንግዲህ የዩቲዩብ ሁለተኛ ቪዲዮ ይሆናል ማለት ነው። ስለዚህ ቪዲዮን ስትጀምሩ ሰብስክራይብ በማድረግ ጀምሩ ማለት ነው። ዛሬ ማሳያችሁ እንግዲህ የልብሳችን የላይኛው ፓርት ወይንም ቶፕ ስንሰራ ዳርት በጣም ያሳምረዋልና ልብሱን። ስለዚህ ዳርት አሰራር አብረን እናያለን ማለት ነው። እዚህ ጋር እንግዲህ በፓተርን መሰረት የቆራረጥኩት ቶፕ ፓርት አለኝ ማለት ነው። የላይኛው በስት ነው፣ የታችኛው ደግሞ ዌስት ነው ማለት ነው። ዌስታችንን ለአራት አካፍለን ያገኘነው ፖይንት አለ 26 ነው። 26ን ደግሞ ለሁለት እናካፍላለን ዌስት ዳርት ስለምንሰራ ማለት ነው። ከዛ 13 ይመጣል። 13 ላይ ፖይንት እናደርጋለን። ከዛ ከበስት ላይናችን ጋር ልክ እኔ እንደማደርገው እናገናኘዋለን ማለት ነው። ከዛን ካገናኘነው በኋላ ምንድነው የምናደርገው? ከበስት ላይናችን ወደ ታች ዝቅ እንላለን። በተለምዶ 2.5 3 ምናምን ይደረጋል። ግን የራሱ የሆነ ፎርሙላ ስላለው ፎርሙላው እንዴት ነው? በስት ሲካፈል ለ24 ስናደርግ እቺን ፖይንት እናገኛለን ማለት ነው። ከዛ እሷን ፖይንት ላይ ነጥብ ካረገን በኋላ ሴንተር ካገኘንበት ወደ ግራ 1.5 ወደ ቀኝ 1.5 ልክ እኔ እንደማደርገው ፖይንት አደርጋላችሁ ማለት ነው። ይሄ እንግዲህ አጠቃላይ ስትለኩ 3 ነጥብ መምጣት አለበት 3 ሴንቲሜትር ማለት ነው። ከዛ እሱን ካገኘን በኋላ እኔ እንደማደርገው እንደዚህ እናገናኘዋለን ፖይንቶቹን ማለት ነው። ከዛን በስራሳችን ደመቅ አድርገን ለመስፋትም እንዲታየን ማለት ነው። ሌላ ቦታ እንዳንሰፋ እንዲህ ምልክቴ ለእናንተ እንዲታይ ነው በስራስ ምሰራው። በቾክ ማድረግ ትችላላችሁ ማለት ነው። በሚለቅ ነገር ማድረግ ትችላላችሁ። ከዛ እንዲህ ከጨረስን በኋላ ጥፍ አድርገን እናየዋለን ማለት ነው። እንዳይዛባ አያችሁ ፐርፌክት ሆኖ መጥቷል። ስለዚህ አሁን ምንድነው መስፋት ነው ማለት ነው። ስንሰፋ እንግዲህ የምንጀምረው ከዚች ፖይንት አድርገናት ከመጣናት ወደ ታች ዲያጎናል ነው የምንሰፋው ማለት ነው። አያችሁ በስት ላይኑ ጋር አንደርስም፣ ዝቅ ያልናት ቦታ አለች። ከዛን እዚህ ጋር እንግዲህ ማሽናችንን እናስነሳለን ማለት ነው። እኔ ማሽኔን ያስነሳው መስሎኝ ነበር፣ እዚህ ጋር ለካ አላስነሳውም። ከዛን ወደ ማብራት እንሄዳለን ማለት ነው። ማሽኔን ካስነሳው በኋላ ያው ልክ እኔ እንደማደርገው ዲያጎናል ያው መጀመሪያ ሲጀምሩ መቋጠር እንዳረሱ ስጨርሱ ምን ደግሞ ልክ እንደዛ መቋጠር እንዳትረሱ ማለት ነው። ግዴታ ነው መቋጠር፣ ካልበዛ ትርትር ነው የሚለው ማለት ነው። ልክ እንደዚህ ቋጥረን ከጨረስን በኋላ ፋይናሉን አሳያቸዋለሁ ማለት ነው። አያችሁት የተሰፋው። ከዛን ቀንጨብጨብ እናደርጋታለን ማለት ነው። እንትናችንን ክሮቹ ምናምን እንቀነጫጭብና ከዛን ላይ አያችሁ የሰፋውትን ከዚህ ቆንጆ አድርጎ መጥቷል ማለት ነው። ሲገለበጥ እንደዚህ አይነት ሉክ ይሰጠናል ማለት ነው። ወደ ላይ ወደ በስታችንም ወደ ጡታችን ወደ ላይም ከፍ አላለም፣ ከጡታችን ዝቅ ብሎ ነው ያለውና ልክ ይሄ ከጡታችን ዝቅ ብሎ ያለው የወገብ ፓርታችንን ጥብቅ አድርጎ ይዞ የሚያምር ሉክ ይሰጠዋል ዳርት መስራት ማለት ነው። አይ ሆፕ ወዳችሁታል ብዬ አስባለሁ። ባይ